እኔ የወደድኩሽ ይቅርታ ማሚዬ፣ በጆን የወደድኩሽ እኔ ዜዲ እቺ ልጅ አለ በቃ ወፍ አለ ወፍ ሲል በቃ እቺ ልጅ ማናት ምናምን በቃ ማርያም። ከዛ በቃ ወንድ ልጅ ሆኖ ሲመሰክር አስቢ። ሌላ ወንድ ልጅ ሆኖ እኮ ሲያንቋሽ ነው የማውቀው እኔ። ግን በቃ አስቢ ማሚዬ፣ በቃ እቺ ልጅ በቃ እንዴት ያለች በቃ የታደለች ልጅ ናት አልኩ። እናቴ ትሙት ማርያምን ነው የምልሻለሁ ማሚዬ፣ የኔ ናት የታደለች ልጅ ናት አልኩ። በቃ እድል ያለች ናት። በቃ ባልሽ ሲመሰክርልሽ፣ የልጆች አባት ሲመሰክርልሽ፣ ሌላ እኮ አይመሰክሩም። ሌላ እኮ እንደዚህ እያሉ ሲያንቋሽ ነው የማውቃቸው። ግን ለአንቺ እናቴን ከዛ ወደድኩሽ በቃ በንጽህናሽ ምናምን ሳይሆን እኔ ደግሞ እንደዚህ ሰው አልከታተልም። ከዛ እንትን ሪከርድ ምናምን ሲደረግ እያየሁሽ ምናምን እንትን እያደረጉ የሆነ በቃ እነዚህ ጨፍሪ ስትስቂ ምናምን በቃ ደስ አልሽኝ። ቤትሽ መጥቼ ጋር በቃ የሆነ በቃ እንትን በቃ ደስ የሚለኝ ነገር የራሴ ነው። ማሚዬን የወድሻለሁ በጣም እናቴ። እኔም አላቢቱ የኔ ፍቅር ማርያምን አላቢቱ የኔ እሺ፣ በጣም እናቴን ነው የምልሻለሁ ክርስቶስን በጣም ነው የምወድሽ ኪዳነ ምሕረትን። እኔም በጣም ነው ውድድ ማለት ላንቺ ወንድ ልጅ ቲክቶክ ላይ የማይመሰክርበት ጊዜ ላንቺ የተመሰከርልሽ አንቺ ጀግና ነሽ። እናቴ ትሙት ቴንኪ ኔ ማ እመቤቴ ምስክሬ ናት። ጀግና ነሽ አንቺ። ምን አይነት ንጹህ ሴት እንደሆንሽ፣ ምን አይነት በቃ ጀግና እንደሆንሽ በቃ አውቄያለሁ። ለዛ ነው የኔ እናት። ቴንኪ ኔ ማ